አገር ውስጥ የነበረው ሕክምና ጨርሼ ተጨማሪና ዘላቂ ሕክምና ለማድረግ ውጭ ሀገር እገኛለሁ። ጤና ይስጥልኝ የቻናላችን ቤተሰቦች፣ ዛሬ ሁላችንንም እያነጋገረ ስላለው ስለ ማስተር አብነት ጉዳይ አስቸጋሪ ፈተናዎችና እንደዚሁም አሁን ላይ ስለሚገኝበት ሁኔታ እንነጋገራለን። አብራችሁን ቆዩ። በእግሩ ላይ በደረሰበት ጉዳት ምክንያት ለረጅም ጊዜ በህመም ላይ ቆይቷል። በአንድ ወቅት እግርህ መቆረጥ አለበት የሚል የህክምና ምክር ተሰጥቶት እንደነበረም ይታወሳል። እሱ ግን ፈጣሪ ይፈውሰኛል በሚል ጽኑ እምነት ህክምናውን ሳይቀበል እንደቀረም የሚታወስ ነው። አሁን ግን በሀገር ውስጥ ሲደረግለት የነበረውን ህክምና አጠናቆ ለተሻለ ምርመራ ወደ ውጭ ሀገር አምርቷል። ብዙዎችም ቀደም ሲል እግርህ መቆረጥ አለበት የተባለውን መረጃ ይዘው አሁንም እግሩ ሊቆረጥ ነው እያሉ ይገኛሉ። የሚገርመው ግን ማስተር አብነት አሁንም ቆሞ እየሄደና እየተንቀሳቀሰ ነው የሚገኘው። ታዲያ ቆሞ መሄድ የሚችል ሰው እግሩ እንዴት ይቆረጣል? ወደ ውጭ መሄዱስ ምን አዲስ ተስፋ ይዞለታል? በዛሬው ቪዲዮአችን እነዚህን አጓጊ ነጥቦች በዝርዝር እንመለከታለን። አብራችሁን ቆዩ። አላው የኢትዮጵያ ህዝብ ሀገር ውስጥም ውጭም ያላችሁ እህት ወንድሞቼ፣ የሃይማኖት አባቶች፣ ከፍተኛ የመንግስት ስራ ኃላፊዎች እንዲሁም ውጭ ሀገር ሄጄ እንድታከም ሙሉ የህክምና ወጪ የሸፈናችሁ የቅርብ ወዳጆቼና ቤተሰቦቼ፣ በሽኝት ፕሮግራም ዛሬ እዚህ ያልተገኛችሁ ለህክምና የከፍተኛ ድጋፍ ስታደርጉ ከጎኔ የሆናችሁ ስታስታመሙኝ የነበራችሁ በሙሉ እግዚአብሔር ይስጥልን። እጅግ በጣም ከልብ አመሰግናለሁ። አንድ ነገር አምናለሁ፣ እግዚአብሔር የዚህን ህዝብ እንባ አይቶ ጩኸታችሁን ሰምቶ እኔን እንደሚፈውሰኝ ለምስጋና እንደሚያቆመኝ በእግዚአብሔር ላይ ሙሉ እምነት አለኝ። እግዚአብሔር አሁን ባለሁበት ሆስፒታል ላይ ቀድሞ ገብቶ በሐኪሞች ላይ እሱ ሆኖ እንደሚፈውሰኝ እንደሚያድነኝ አምናለሁ። እግዚአብሔር ከእናንተ ጋር ይሁን፣ እግዚአብሔር ከኔ ጋር ይሁን። ለምስጋና ያብቃን። አመሰግናለሁ። የማስተር አብነት ታሪክ የሚጀምረው ከደረሰበት ድንገተኛ አደጋ ነው። ጉዳቱ እየቆየበት ሲሄድም ሁኔታው ሊባባስ ችሏል። እግርህ መቆረጥ አለበት መባሉ ለራሱም ሆነ ለደጋፊዎቹ አስደንጋጭ ነበር። ነገር ግን እሱ የወሰደው ውሳኔ ተስፋ ለመቁረጥ ነበረ። ፈጣሪ ይፈውሰኛል በሚል ጽኑ እምነት ለረጅም ጊዜም ቆይቷል። ይሄ ውሳኔ በብዙዎች ዘንድ አከራካሪ ሆኖ ቆይቷል። ሕክምናውን በጊዜ መውሰድ ነበረበት የሚሉ ቢኖሩም የእሱ ጥንካሬ ግን አሁንም ድረስ ቆሞ እንዲሄድ አድርጎታል። አሁን ግን በራሱ አንደበት እንደገለጸው ለተሻለ የቴክኖሎጂ ሕክምና ወደ ውጭ መሄዱን አረጋግጧል። ይሄ የሚያሳየው እምነትና ሕክምና ተደጋግፈው መሄድ እንዳለባቸው ነው። አንድ ሰው ቆሞ እየሄደ እያለ ለምን እግርህ መቆረጥ አለበት ሊባል ይችላል? ዶክተሮች ይህንን ውሳኔ የሚወስኑት ለሰውየው ሕይወት ሲሰጉ ነው። በአንደኛነት ስር የሰደደ የአጥንት ኢንፌክሽን ሲኖር፣ ኢንፌክሽኑ አጥንት ውስጥ ቢኖርም ሰውየው መሄድ ይችላል። ነገር ግን ኢንፌክሽኑ ወደ ደም ከገባ ለሞት ስለሚያጋልጥ መርዙ ወደ ላይ እንዳይሰራጭ አስቀድሞ መቁረጥ እንደ መከላከያ ሊታይ ይችላል። ሁለተኛው የደም ዝውውር መቋረጥ ነው። ወደ እግር የሚሄደው የደም ቧንቧ ሲዘጋ ቁስሉ ኦክስጅንና ምግብን አያገኝም። በዚህ ጊዜ ቁስሉ አይድንም። ለተሻለ ሕክምና ወደ ውጭ መሄዱም ምናልባት ይህንን የደም ቧንቧ በዘመናዊ ቀዶ ጥገና ለማስተካከል ሊሆን ይችላል። ሶስተኛው ነጥብ የካንሰር ስጋት ነው። አንዳንድ ቁስሎች በውስጣቸው የካንሰር ሴል ሊይዙ ይችላሉ። ካንሰሩ ገና ወደ ጡንቻና ነርቭ ስላልገባ ሰውየው መሄድ ቢችልም ካንሰሩ ወደ መላ ሰውነቱ ሳይሰራጭ በጊዜ ለመክታት ሲባል መቆረጥ ሊመከር ይችላል። ታዲያ ወደ ውጭ መሄዱ ምን ትርጉም አለው ብለን ካሰብን በውጭ ሀገራት ያሉ የቁስል ሕክምና ማዕከላት በሀገራችን የማይገኙ ቴክኖሎጂዎችን ይጠቀማሉ። ለምሳሌ ሃይፐርባሪክ ኦክስጅን ቴራፒ የሚባል አለ። ቁስሉ በከፍተኛ ግፊት ንጹህ ኦክስጅን እንዲያገኝ በማድረግ የሞቱ ሴሎች ነፍስ ሊዘሩ ይችላሉ። ይሄ ማለት ቆሞ የሚሄድበትን እግሩን ሳይቆረጥ ለመዳን ትልቅ ዕድል አለ ማለት ነው። ማስተር አብነት ለተሻለ ሕክምና መሄዱን ሲገልጽ ይህንን ተስፋ ይዞ እንደሆነ መገመት ይቻላል። ይሄ ወጣት ወገናችን ለተቸገሩ በመድረስ ካለው በማካፈል ሌሎች ደጋጎችንም በማስተባበር ለብዙ ችግርተኞች ኢመርጀንሲ ኮል በመሆን ሰውን ሳይለይ ኢትዮጵያን በመዞር ለብዙ ችግርተኞች እንባ አባሽ ሆኖ የተፈጥሮ አደጋ ወደ ደረሰበት ፈጥኖ ከመንግስት ጋር በኩል ለመድረስ ወጣትነቱን ለህዝብ ያደረገና እያደረገም ያለ ሰው ነው። አሁንም ከማስተር አብነት የምንማረው ትልቁ ቁም ነገር መታገልን ነው። እምነት ለውስጥ ጥንካሬና ለፈውስ ትልቅ ሚና አለው። ሕክምና ደግሞ ፈጣሪ ለሰው ልጅ የሰጠው ጥበብ ነው። ሁለቱ ተደጋግፈው ሲሄዱ ተአምር ይፈጠራል። ለተመልካቾቻችን የምናስተላልፈው መልእክት ቢኖር ማንኛውንም የጤና እክል ቸል አትበሉ። በጊዜ ወደ ሕክምና መሄድ አካልን ብቻ ሳይሆን ሕይወትንም ያድናል። ለታዋቂው ወንድማችን ፈጣሪ ሙሉ ጤናውን እንዲመልስለት ምኞታችን ነው። እናንተስ በዚህ ጉዳይ ላይ ምን አስተያየት አላችሁ? እምነትና ሕክምናን እንዴት ታያላችሁ? ሐሳባችሁን በኮሜንት አጋሩን። ቪዲዮውን ከወደዳችሁት ላይክ እና ሰብስክራይብ ማድረጋችሁን አትርሱ። በሚቀጥለው ቪዲዮ እስከምንገናኝ ሰላም ቆዩን።